ሃይ ሰላም፣ እንዴት ናችሁ? ስለማትፈልጉት ነገር አታውሩ። ስለምትፈልጉት ነገር እንዲደረግላችሁ ስለምትመኙት ነገር እሺ፣ ዲዛይር ስለምታደርጉት ነገር ነው እንጂ ማውራት፣ ማሰብ፣ መጸለይ፣ መጠየቅ ያለብን የማንፈልገውን እኔ እንደዚህ እንዳደርግልኝ አልፈልግም፣ እኔ እንደዚህ እንዳይሆንብኝ አልፈልግም፣ እኔ እንደዚህ ምን ያደርጋል? ህይወት doesn't care ስለምትፈልጉት ነገር ወይ አቤት ያለቻችሁ it's like going to a restaurant ወይ ደግሞ ካፌ ሄዳችሁ ሰውየው መጥቶ አስተናጋጁ ሲጠይቃችሁ ምንድነው የምትፈልጉት ነው ሲላችሁ እኔ ሻይ አልፈልግም ማለት ምንድነው የምትፈልጊው ታዲያ? you know it's like that በቃ እንደዛ አድርገን ኦርደር እንደማድረግ ነው። እሺ ስለዚህ ስለምትፈልጉት ነገር ምን አይነት ነገር የምትፈልጉት ጨርሽ ዲቴይሉን ያ ነገር ሲደረግላችሁ ምን አይነት ስሜት እንዲሰማችሁ እንደምትፈልጉ ኦኬ ያን ሁሉ ነገር ነው እያሰብን እየተመኘ መኖር ያለብን። ምክንያቱም ኦልሬዲ ዋጋ አላችሁ። ወዳችሁም ጠላችሁም ዋጋ አላችሁ። ሰራችሁም አልሰራችሁም፣ ሌላ ሰው ወዳችሁም አልወዳችሁም፣ ነገሮች ተደረጉላችሁም አልተደረጉላችሁም ዋጋ አላችሁ። ስለዚህ የነገሮች መሳካት አለመሳካት አይደለም የእናንተን ዋጋ ዲተርማይን የሚያደርገው እናንተ ናችሁ። እሺ ኦልሬዲ ዋጋ አለኝ። ተፈጥራችኋል። እስከተፈጠራችሁ ድረስ ዋጋ አላችሁ። እንኳን እኛ አትክልቶች እንስሳቶች እንኳን ዋጋ አላቸው እንላለን አይደል? እኛ ደግሞ ጭራሽ የሰው ልጆች ነን አይደል? ፈጣሪ ባርኮ የሰራን ሰዎች ነን። ስለዚህ መኖራችሁ በራሱ ዋጋ እንዲሰጣችሁ ያደርጋል። ኦልሬዲ ዋጋ አላችሁ። ስለሰራችሁ ስላልሰራችሁ፣ ስለተወደዳችሁ ስላልተወደዳችሁ፣ ስለተደረገላችሁ ስላልተደረገላችሁ ምናምን አይደለም። ኦልሬዲ ዋጋ አላችሁ። ግን ያንን ክሌም ማድረግ የእናንተ ሪስፖንሲቢሊቲ ነው፣ የእኛ ሪስፖንሲቢሊቲ ነው። አዎ ዋጋ አለኝ። ነገሮች ተሳኩም አልተሳኩም እኔ ዋጋ አለኝ አይደል? ያ ነገር ተደረገም አልተደረገም it's just a mirror። እንዲያውም ነገሮች የማይሳኩልን ምክንያት ምንድን ነው? እኛ የምንፈልገው ነገር እንድናቅ ነው። እሺ ለምሳሌ አሁን ሰው ቤት ሄዳችሁ የሆነ ሻይ ምናምን ቢያቀርቡላችሁ እኔ ትኩስ ነገር አልፈልግም። ኦኬ that's in your head አይደል? ኦኬ ትኩስ ነገር አልፈልግም። ስለዚህ ምንድነው የምፈልገው ማለት ነው? ቀዝቃዛ ነገር ወይ ደግሞ ለብ ያለ ነገር አይደል? ስለዚህ እሱ ነው የምንጠይቀው ማለት ነው እንጂ ያ ትኩስ ነገር አልፈልግም እኮ እኔ ትኩስ ነገር እንደዚህ ያደርገኛል እኮ ትኩስ ነገር ምንድነው ጥቅሙ ነው? ነገሮች መጥፎ ነገር ወይ ደግሞ አትፈልጉት ነገር ህይወታችሁ ሲፈጠር የምትፈልጉትን ነገር እንድትመኙ እንድታውቁ ዳይሬክት እንድታረጉት ነው። ከዛ በኋላ you start focusing on it, you start worrying about it በቃ መተው ነው። ከዛ በኋላ ፎከስ ኦን ስለምትፈልጉት ነገር ስለምትመኙት ነገር እንዲደረግላችሁ ስለምታስቡት ነገር ስለምትመኙት ነገር። እሺ ይሄ እንዲደረግልኝ አልፈልግም፣ እንዲሆንልኝ አልፈልግም፣ ይሄ ነገር ባልተሳካ ይሄ ነገር ባልሆነ አያስፈልግም። እንዲያውም more of that thing እየጠየቃችሁ ነው። ይሄ ነገር አልፈልግም ምናምን ባላችሁ ቁጥር ያንን ነገር እየጠየቃችሁ ነው ማለት ነው። so because why are you focusing on it? ግን the more you focus on it አቴንሽናችሁ እዛ ይሄዳል፣ ያ ነገር ያድጋል። አሁን አንዴ ስለ ኢንሴኪዩሪቲያችሁ ለሌላ ሰው ማውራት ከጀመራችሁ ያ ሰው ጭራሽ እኮ አላየውም ያን ነገር ጭራሽ እኮ ፎከስም አላደረገም አቴንሽን አልሰጠውም ምንም አይደል? ከዛ ግን እናንተ ልክ ሜንሽን ስታደርጉት ያ ነገር ፎከስ ማድረግ ይጀምራል። ከሌላ ሰው ጋር ማውራት ትጀምራላችሁ። ያ ነገር ላይ ኦብሰስ ታደርጋላችሁ። ያ ነገር ያድጋል። ኤቭሪባዲ እሱ ነገር ኖቲስ ማድረግ ይጀምራል አይደል? ጥሩ ነገራችሁን ነገር ሳይሆን ያ መጥፎ ያላችሁትን ነገር ነው ሰው ፎከስ የሚያደርገው። ስለዚህ we don't need that አይደል? ማንፈልገው ነገር ህይወታችን ውስጥ እንዲመጣ አንፈልግም አይደል? ድንገት ከመጣ ራሱ ምንፈልገውን ነገር እንድናውቅ ያደርገናል። ስለዚህ የኛ ሪስፖንሲቢሊቲ ምንድነው? ኦኬ ይሄን ነገር አልፈልግም በውስጤ። ከዛ በኋላ የምፈልገውን ደግሞ ጠይቃለሁ። አውትላውድም ሆነ በውስጣችን አይደል? ለፈጣሪም ጠየቅን ለሰው የምንፈልገውን ነገር ነው የምንናገረው እንጂ እንደዚህ አታረግም አንተ፣ እንደዚህ አትሆንም አንተ፣ እንደዚህ አትሆኝም አንቺ፣ እንደዚህ አታረጊልኝም ምንም አይሰራም። እኔ እንደዚህ እንድደረግን ይፈልጋለሁ። የምትፈልጉት ነገር ጠይቃላችሁ። ከዛ በኋላ ይላሪቀው እሺ። ምክንያቱም ኦልሬዲ ሙሉ ናችሁ። ያ ነገር ተደረገም አልተደረገም ተሳካም አልተሳካም ሆነላችሁም አልሆነላችሁ ሙሉ ናችሁ፣ ዋጋ አላችሁ። እሱን ክሌም አድርጉት። የእናንተ ኃላፊነት ነው እሱ እንጂ ማንም መጥቶ ኦ ማይ ጋድ እናንተ እኮ ሪስፔክት ላደርጋችሁ እኮ በጣም ፈልጋለሁ፣ ሪስፔክት እኮ መደረግ አለባችሁ፣ እናንተ እኮ መወደድ አለባችሁ ምናምን አይላችሁ ማለት እኔ ወደዳለሁ፣ እኔ ሪስፔክት መደረግ አለብኝ፣ እኔ ዋጋ አለኝ ስትሉ ሌሎች ሰዎችም they act like that because you act like that. You teach people how to treat you ይባላል። ስለዚህ መጠየቅ ያለብን ስለምንፈልገው ነገር ነው እንጂ ስለማንፈልገው ነገር ፎከስ አናደርግም፣ አቴንሽን አንሰጠውም። ካየነው የምንፈልገውን ነገር እንዲነግረን ነው እንጂ ይሄ ነገር ነው ያለው ህይወት ውስጥ ምናምን አይደለም። ስለዚህ ታዩታላችሁ። ኦኬ ይሄ ነገር አልፈልግም። ስለዚህ ኢንስቴድ ኦፍ ዳት ምንድነው የምፈልገው? በቃ ከዛ በኋላ forget about the like ማትፈልጉትን ነገር and then you focus on ስለምትፈልጉት ነገር። ስለዚህ እንደዚህ ነው እንዲደረግልኝ የምፈልገው፣ እንደዚህ ነው የምመኘው፣ እንደዚህ ነው ቢያጋጥመኝ የምፈልገው። ከዛ እሱን ለፈጣሪም ሆነ ለሰዎች ኤክስፕሌን ታደርጋላችሁ፣ ኮሚኒኬት ታደርጋላችሁ፣ ጸልያላችሁ፣ ኢንተንድ ታደርጋላችሁ and then ያ ነገር ይሳካል። ከዚህ ላሪቀው ኦልሬዲ ዋጋ አላችሁ። እሱን ክሌም አድርጋችኋል። ከዛ ፕሊስ ደግሞ የምትፈልጉት ነገር ጠይቃችኋል።
ከዛ ይሳካል ማለት ነው። ኦኬ ዛሬ እሺ ቴንክ ዩ ፎር ዋቺንግ። ኔክስት ዊክ ደግሞ በሌላ ቪዲዮ እስከምንገናኝ ላይክ አድርጉ፣ ኮመንት አድርጉ፣ ሼር አድርጉ። እናንተ ደግሞ ስለዚህ ቪዲዮ እንደምታስቡት እናንተ ደግሞ የምትመክሩን ነገሮች ካሉ ማወቅ እንፈልጋለን። ኮመንት ላይ ጻፉልን። እሺ ባይ